ብዙ አትጨነቁ ደህና ነኝ ጎኔ ጋር ስለሆነ ነው ትንሽ ጭረት ያገኘኝ ደሞ ብቻ ነው ማስቆም ይኖርብኝ ከጎን ደም እየፈሰሰ ነው እኮ እንደዛ ነው አይደል አዎ ቅድስት የኔ ውድ ደህና ነሽ ደህና ነኝ ብሩኬ ዛሬ እኮ ቤት ሳትመጣው አልክ ያቺ ማለት ስትከሰኝና ስትበጠብጠኝ ነው አለችው ቆይሳ ሴትዮ መቼ ነው የምትታወቅ ሲጀመር ማለት ነው ያለሽበትን ቦታ በደንብ ወቄና የምትናገሪው ነገር አስተካክል ያቺ ምልትሽን ደበቅሻት አይደል እንዳደረሽ አንቺም እሷ የምትሞቱበት ቀን ቀርቦ ሉላ ቤት ባለመመለሱም አሁን ላይ ሞገስ ጭንቀት ይዟት ወደ ዳጣም ስልክ በመደወል ተጨንቃ ጭንቀቷም ስታጋራት ነበረ። ብሩኬ ከታሰረበት ተፈቶ ሊያመልጥ ችሏል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ ማጋራችሁ ምሳሌ ክፍል 100 ነው። ሉላ እቤት ሞገስ ስላልመጣ በጣም ተጨንቃና ምን አገኘው ብላ በጭንቀት ውስጥ ትገኛለች። ስልክም ደዋውላ ወደ ዳጣ ብትጠይቃትም ነገር ግን ዳጣም እንዳላገኘቻቸውና ይበልጥ ደግሞ እነሱ ወንድ እንደሆኑ እንዳትጨነቅ ለማረጋጋት ትሞክራለች። ዳጣ ከመርዙ ጋር ሆና የመርዙን ንግግር እየሰማች እየሳቀችና በጣም ተገርማ እንዴት ሆኖ ነው ይሄ ልጅ አፈጣጠሩ ብላ ዳጣ ከሷም ብሶ መርዙንም ስትናገረው ነበረ። ነገሩ የዳጣ ንግግሮች ራሱ ልክ እንደ መርዙ ግራም ያጋቡ ቢሆንም ግን ደግሞ የሱ ንግግሮች በጣም ግራ የሚያጋቡ የበለጠ ነበር። አሁን ላይ ሞገስና መድብልም ነገሩንም ለማጣራት ወደ ብሩኬ ወደ ታሰረበትና ድብቁ ቦታቸውንም ሄደው ግን ደግሞ በካሜራ ተቀርጸውና ነገሩንም በዛ ሰዓት ማንንም አላየንም ብለው ግን ደግሞ ብሩኬንም እዛ ቦታ መሆኑንም ወንድሙ መድብልም ያረጋግጣል። አሁን ላይ መድብል በጣም ጀግና ሆኖና ብሩኬንም ለማዳን አሁን ላይ እዛ ቦታ ላይ ብዙ ነገር ይገኛልና እርግጠኛ ነኝ ብሩክም በህይወት ካለ እዛ ይሆናል ብሎ ከሞገስ ጋር ክርክር ገብተው ነበረ። ሞገስም አይሆንምና መረጋጋት አለብን ነገሩ ከዛም በፊት እዛ ቦታ የሄድንበት እዚህ ጋር ስንመጣ አለመመካከራችን ብዙ ነገር ዋጋ አስከፍሎናል። ስለዚህ ችግር ውስጥ መግባት የለብንም ብሎ ሲያረጋጋውም ነበረ። መድብልም በመቸኮልና አሁን ላይ ማድረግ እንዳለብኝ ብሎ በጣም ከሞገስ ጋር ክርክር ውስጥ ቢገቡ ሞገስ ግን ሊያሳምነው ችሏል። ሞገስ ሁሉንም ነገር በእርጋታ እናድርገውና ይበልጥ ደግሞ ለብሩክ የሚጠቅመውን ነገር እናድርግ፣ ወደዛ ተመልሰን እንዳንሄድ ተረጋግተን የሆነ ነገር ማድረግ አለብን ብሎ ሞገስም ለመድብል ሌላ ሀሳብ ሲያመጣለት ነበረ። አሁን ላይ ማህሌትና ዝናም በጣም ከባድ የሆነ የሁለቱ ነቀፌታ ውስጥ ይገባሉ። ዝና ልክ እንደ ሁሌም ማህሌትንም እያንቋሸሻትና ወይ ንግግር እንደማትችል በሁሉም ነገር ላይ አቅም እንደሌላት ይበልጥ ደግሞ ከብሩኬ ጋር በመጣላቷ ከሱ ጋር በመለያየቷ በጣም እንደ ስህተት እንደሰራች ሲነግራትም ነበረ። አሁን ላይ ማህሌት ሁሉም ነገር አታ ነገሩም ግን ከዝና ጋር ሆና ይበልጥ ደግሞ ዝና በእሱ እጅ ስር እንዳለች እያስፈራራትም ነበረ። አሁን ላይ ሞገስ ሁሉንም ነገር ከመድብል ጋር ስናደርገው የትኛውም ነገር ትክክል ለማድረግ መጀመሪያ ማሰብ አለብን ብሎ መድብልንም ሊያረጋጋው ችሏል። ማህሌትና ዝና ነገሩንም አሁን ላይ የሞገስና የመድብልም ነገር በእርጋታ ማድረግ እንደሚፈልጉና ካሁን በኋላ እንደርስባቸዋለን አንድ በአንድ ዋጋ አስከፍላቸዋለሁ ብሎ ሲዝትም ነበረ። አሁንም እንደ ድሮውን መድብልንም አግኝቶ ዋጋ እንደሚያስከፍለውና
ሞገስንም ማህሌት እንድትገድለው እየገፋፋት ነበረ። ይበልጥ ደግሞ ለማህሌት ሌላ የእሱ ስራ እንድትሰራለት ቆሻሻው ስራው ከሰራች ብዙ ነገር እንደሚያደርግላትና እሷ ደግሞ በዚህ አለመስማማቷ ገና ድህነት ይበላሻል ብሎ ሲሳለቅባት ነበረ። አሁን ላይ ሞገስን በህይወት እንዲኖር አታድርጊ፣ ከዛ በኋላ አንቺ የምትፈልጊውም ነገር እኔ አደርግልሻለሁ በማለት አሁን ላይ ሞገስንም ከገደልሽው አይፎን የፈለግሽውን ነገር ገዛልሻለሁ እያላት ማህሌትንም ሲያስተባብላት ነበረ። ማህሌት ግን ነገሩም አልተዋጠላትምና ይበልጥ ደግሞ እህትሽ ደብቀሻታል፣ ስለዚህ በዚህ ዋጋ ትከፍያለሽ እያለ ሲያስፈራራትም ነበረ። ማህሌት ስለ እህቷ ነገር ድብቅ አድርጋው እህቷ ኤፍራታም የት እንዳለችም ባለማወቅና ሁሉም ነገር አላቅም ብላ ለሱም ውሸቷንም ትቀጥላለች። ግን ደግሞ ዝና እንደሚያገኛትና ካገኛት ደግሞ ይበልጥ በጣም እንደሚጎዳት ሲያስፈራራት ነበረ። አሁን ላይ ይበልጥ እንኳን እዚህ አካባቢ ይሁንና ከዓለም መጥፋት እንዳለባት ይህንን ነገር ትደበቅ እያለ ኤፍራታንም ላይ እየዛተ ነበርና አሁን ላይ መድብልና ሞገስም ተመልሰው ወደዛ ቤት መግባት የሚችሉት ሌላ ሰው ሆነውና ሌላ ማንነት ቀይረን ብለው እያወሩም ነበረ። ግን ደግሞ መድብልም የሱ ሀሳብ ከሞገስ ጋር የተቃራኒ ስለነበረ ሞገስ የሚፈልገውን ነገር እነሱም በእርጋታና ተመካክረው እንዲያደርጉትና ሌላ ሰው ምናልባት ከሌላው ጊዜ ከአለባበስ ጀምሮ ማንነታቸውንም ቀይረው ከአካባቢው ላይ ሰላይ በመሆን እዛው ሰፈር ላይ ብሩኬ ወዳለበት እንገባለን ይለዋል። ግን ደግሞ አሁን ላይ መድብልም ድራይቨር በመምሰልና እቃ እንደተላከ ሰው እዛ ቤት ገብተን ወንድሜን ማዳን አለብኝ ይላል። ግን ደግሞ መድብል የመረጠውንም መንገድ በጣም እያስጨነቀው ሞገስ ይሄ ነገር አንተንም አደጋ ውስጥ ወንድምህም ብሩክ አደጋ ውስጥ ያስገባዋል። ስለዚህ በዚህ መሀል ሁለታችሁም በህይወት ላትኖሩ ትችላላችሁ እያለ ሞገስንም ለመድብል ሲያረጋጋው ነበረ። አሁን ላይ ቅድስቴ አባቷንም የናፈቀችውንም ምሳሌ እያጽናናችና ቀስ ብላ ራሷንም እንድታውቅ ሁሉንም ነገር በህልሟም እያየች ቅድስት ብሩኬ መጥቶና ቀለበት እያደረገላት በህልሟ እያየች ግን ደግሞ እሷ በእውኗ እየመሰላት ነገሩንም ይከብዳታል። አሁን ላይ ምሳሌ አባቷ በጣም ናፍቃውና ስላላገኘችው እንባ ተናንቋት ቅድስት ደግሞ እያባበለቻት ነበረ። አሁን ላይ ማህሌት በጣም ተበሳጭታና ከዝና ጋር ያላትንም ግንኙነት ይበልጥ ጠንክሮባት ግን ደግሞ ከሱ መራቅ እንዳልቻለች የበለጠ አንድ ስራ ከሰራሽልኝ ህይወትሽ ይቀየራል፣ የፈለግሽው ነገር አድርግልሻለሁ እያላትም ነበረ። ዝና ሁሉንም ነገር ካመቻቸ በኋላ በአጋዦቹ ምክንያት ነገሩንም እነ መድብልና ሞገስም ወደ ብሩኬ ወደ ታሰረበትም ቦታ እንደሄዱ እንዲሁም በዛ በሰማበት ሰዓት ግን ደግሞ እንዴት ሊሆን ይችላል ነገሩ ያንተ ሰዎች ናቸው ብለው ከዛ ከአጋዡ ጋር በሁለቱም መሀል ላይ ጸብ ገብቶ ነበረ። ነገሩ ግን በጣም ለማስረዳትም እየሞከረ ይበልጥ ደግሞ ሞገስና መድብልንም እንደሚከታተላቸውና ሲነግር ነበረ። አሁን ላይ ሞገስና መድብል ራሳቸውንም ፈርተውና ከዚህ በኋላ አንድ ነገር ማድረግ አለብን ወንድሜንም ችግር ውስጥ አላስገባም ብሎ የሞገስንም ምክር እየሰማ ነበረ። ብሩኬ ከታሰረበት ቦታ ሆኖ በጣም በስቃይ ውስጥና ፊቱንም እጁን በጣም እሱ ነው በማይባል ሁኔታ ላይ ይገኛል። ቅድስት ህልሟንም እያለመች ግን ደግሞ ምሳሌ ከህልሟ ስታነቃት ብሩኬ ቀለበት እያሰረላት ስለነበረ በጣም ትበሳጭና ምሳሌ ላይ ለምን ታንቂኛለሽ በማለት ትጮህባታለች። አሁን ላይ ይህንን ህልም እውን በሆነ ብላ የምትመኘው ቅድስት ይበልጥ ደግሞ ለመድብል እውነቱንም ስትናገር ነበረ። መድብልም ምን አይነት ነገር እያየች እንደሆነ በጠየቃት ሰዓት ቀለበትም እንዳሰረላትና
ውሃም ያስታጠባት አስታጥቤው ምናምን ብላ ስታወራው ነበረ። ነገሩ ግን ቅድስትም የሆነ ነገር ስለታያት ነበረ ብሩኬ ካለበትም ቦታ ሊያመልጥ ነው ወይንም አለ በህይወት ወይንም ምንድነው የተፈጠረው ብሎ ምንም እንኳን በፍቹ በኩል ትክክለኛ ነገር ባያስብም መድብልም እውነተኛ ነገር ታይቶሻል ብሎ እያላትም ነበረ። አሁን ላይ ሞገስ በጣም ከሉላ ጋር ሆነው የሉላ ደግሞ የተቀጠረላቸው ስለ ቤታቸው ስለ ሀብታቸው የሚያስመልሰውንም ጠበቃ ይበልጥ ሉላንም በመጉዳት ላይ እና ሉላንም በመተንኮስ ላይ ይገኛል። ግን ደግሞ ይህንን ነገር ይበልጥ ሞገስ እንዳይበሳጭ ብላ ነገሩንም ስለደበቀችው በጣም እሱ መልሶ በሚደውልላት ሰዓት እሷም ሌላ ነገር ነው ብላ እንዳይጣላባት ነገሩንም ታስቀይሰዋለች።